አደራችሁ ቤቶች የታደርክ ደምስ እንዴት ነህ ይልቃ ዛትራ የታደርክና ነይ ምጣቱ ነው አረፍታ ለዝናት አትልጥል ሲጣቀም አስገባል ደምሴ አባይ ምሩ እንዴት አደረ? እግዚአብሔር ይመስገን ዛሬስ ደህና ይመስላል። ምን የሱ ነገር አንዴ ሰው እንዲያፈር ነው የሚያደርገው። ዋ ባቴ እንደው ተሽማግሌዎቹስ ጋር እንዴት ናቸው? ታውቀው የለ አዲስ ነገር የለው ወራሹ አንተነ ህዝቡንም ንብረቱንም መታገዝ ይያሉ ሲነተርኩ ነው ታል እንዴ እኔ ልጅ አሁን መጣን ታታይ እንዴት አደሩ? እንደምን አደር? ደህና ደህና። አባትህ እንደምን አደር? ደህና ነው ታታይ። ጎበዝ መሆን አለብህ እንደ ቀደሙ እንደ አባትህ እንድትሆን መጎበዝ አለብህ። እሺ ታታይ። ማንም የለው አንተ ነህ ተተኪው በቀየው በቦታው እንድትተካ ጎበዝ። መቼም አባትህ የቀየው አድባር ነበር ጎበዝ ነበር እንደሱ ጎበዝ መሆን አለብህ። እሺ ታታይ። በሉ ቁርስ አዘጋጅቻለሁ ቁርስ አርጉና ታታይ ነጋል ይኸው ገበያ አርፍደናል በጊዜ መድረስ አለብን ገበያው ሳይረፍድ ይኸው ቆሎ ቅመሱ አሁን እሱን አምጪ ዝም ብለሽ ነው ታታይ እሳቱ ረፍዶ እንደገና ቆሎ እንደው አሁንስ የዚች ራዲዮ ቀለም መጎስጎስ ነው የታከተኝ አንተ የኔ ያለች እንጂ ቀለብ የላት ድካም የላት እንዲያው ዝም ብለ እየገለጥኩ መመልከት ብቻ ዋ እኔ ነኛ ራዲዮ ዝኒቷን ታልወሰርኩ በየስነፈርቀው አሉ እንደ ወጫላቲ ጥቅማ ሴት እየሌለ ነው አንተው ወጉ አንተስ ብትሆን ተመጽቷ ውስጥ ያለችው ሴት ወደ ካለወት ከይ ብለኛል ነበር ዋ ልጅነት ደጉ
ባላ ሴቲቱን ታላየው ተመጽየት አልነቀልም ብዬ ስነፈርቆ ከራዲዮን አንድ ዘፈን እንድሰማ የምትፈቅድልኝ ይህችንኑ መጽሐፌን ገልጬ ሴቲቱ ላይ እንድታፈጥስ ፈቅድልህ አይደል? ተራ እንዳው አንተው በል ዛሬ ገበያ ቀንቷል። እኒህና አንዳንድ ብርሌ ጠይ እንጠጣ። ዋ ታንተ ጋር ነው ጠይ ቤት የሚሄደው? አንተ አመለ ብዙ ነው እናቴ። ካንተ ጋር ጠይ ቤት አለ። ና ወደ ቤት እንሂድ ይልቁ። እናንተው ያችን ራዲዮ በዚህ ሎተሪ ቀይሩኝ። ዋ በወረቀት ነው ራዲዮ ታንቀይሩ? ምናችሁ ሞኝ ነው አንተ? እቺ እኮ አብራና ያደገች እህታችን ናት። ምን ብለን ነው የምንቀይር? አንተ የኮ መንጋ ብር ያስገኛል እኮ። መንጋ ብር የሚያመጣ ከሆነ አንተ ለምን አልሞከርከው? እኔማ እድሌን እሞክራለሁ። ባይሆን ሙዚቃየቱን እንዳሻ ጨፍርባትና ወረቀቲቱን ስጠን። ደምስ ጨምርልኝ አስክርስ መስቲ ጨምርለት። እሱ ደግ ሰማለ ደምሴ አንተ ሆነህ ብቸኛ ልጅ የዚህ ሁሉ ንብረት ወራሽም አንተው ነህ። ኑዛዜን እንደው ለመምህሬ ተናዝዤ ጨርሻለሁ። አንተ ግን መውረስ ያለብህ ሀብቴን ብቻ አይደለም እምነቴንም እንዲሁም ማንነቴን ጭምር ነው። ሳሳድግህም ይህንኑ እየመገብኩ ነው። እኔ ልጅ አደራህን ድካሜን ከንቱ እንዳታረገው። አደራ ልጅ፣ አደራ ልጅ። አንተ ልጅ ይህን ሬዲዮን መደብደብህን ተው፣ የምመክርህን ስማኝ። እህል ሞልቷል፣ ስንዴ ሞልቷል፣ ጤፍ ሞልቷል። እንግዲህ አንተ የለፋህበት እንዳለ ልዳርህ ግድ የለህም ልጅ። አንቺ እናቴት ደግሞ መቼም ፍቅሩ ከአንቺ ጋር ነው። ውሎም መጣ አመሸም አረፈደ ከአንቺ ጋር ነው እና እስቲ ተቆጭ። አባብኝ ምን አለ ብትተወኝ። እኔ ራሴ ምላት እጮኛለችኝ። እሷን ያመጣውለት ትታወቃላችሁ፣ ከዛም ትድሩኛላችሁ። ምን አለ አሁን ብትተውኝ እናንተ። በላምጣትና ጮኛታለች። እኛ ምናያት እንወቃት እንተዋወቅ። እሁድ ተታቦት መልስ እኔም እዚያችሁ ወዲህ አልሄድም። ሰንበት ነው እናትክም እንዳለች እስቲ የዛለት አምጣትና አስተዋውቀን። የመረጥከውን ማሳ እሰጥሃለሁ። እንደ ወንድሞች ትዳርክን ያዝ። ተውኝ በቃ አስተዋውቃቸዋለሁ። ተውኝ አሁን። ተባረክ ልጅ፣ እድሜ ይስጥህ። እኔን የመሰለ ሸበላማ የከተማይቱ ሴት ነች የምትወስድ። እዛው ሀገር ያለው ሸበላ ምን ብሏት ነው አንተን የምታይ? እስቲያቸው ንጥናቸውን አንተ ወላዲት አምላክ። እኔን ነው ዋ ምን ሲያሰኛቸው ልብሱን ነው። እኔም እዛው ሲሄድ ጀረግገው ምን ይሆናሉ እንግዲህ እንዴ ይልቃል ክብረቴ ደግሞ ለነሱ ዋ አንተ ያ በልጅነታችን ይመጣ የነበረው ነጋዴ ትዝ ይልሃል? ደናዋል እንዴት ነው? ደናውላ እህሉን ጭናችሁ ጨርሳችኋል? አዎ፣ ግን የሚቀሩን እህሎች አሉ። እንግዲህ አንተም ወንክ የንግድ ሸሪክህ ወዲህ መምጣት አያስፈልጋችሁ። እኔው ራሴ እህሉን ወንዝ አሻግሬ እልክላችኋለሁ። መልእክተኞቹም ታማኞች ስለሆኑ ሐሳብ አይግባችሁ። ይሄማ ለኛ ግልግል ነው። ይሄን ሁሉ ሜዳና ተራራ አቋርጠን ከመምጣት ገላገሉ። በእውነቱ በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። እሺ ደህና ዋል። ዋ ትዝ ይልሃል ደምሴ? ተመልሶ እንደማይመጣ ያወቅን ጊዜና ስቅስቅ ብለን ጥሩ ዘመድ እንደሞተበት ሰው ስናለቅስ ዋ ጋሼ
ماشي وده ሀገር እየሄድክ ነው እንዴ? አዎ እየሄድኩኝ ነው። ውሰደን። መውሰዱን እንኳን አላስዳችሁ። ምክንያቱም ቤተሰቦቻችሁ ይፈልጓችኋል። ግን ስለኔ ሀገር መስማት ከፈለጋችሁ እችን ስለኔ ሀገር ለማየት ደግሞ ይሄን የት ነው ሀገርህ? ሩቅ ነው። ከተማ አዲስ አበባ። ደህና ነው። ቻው ቻው። ባባይ ካባረረው በኋላ ዝርም ብሏል። እንዴው የትወድቆ ይሆን አንተው? እንጃ ደምስ እንደው አድማጮቻችን ይህ በኤፍኤም 89.3 እና በ108.2 ላይ የሚተላለፍላችሁ የመዝናኛ ፕሮግራማችን ነው። የዕለቱን ፕሮግራማችንን የምናጠናቅቀው ባለፈው ሳምንት የወጣው መደበኛ ሎተሪ የአንደኛ ዕጣ ግማሽ ሎተሪ ባለዕድል ባለመቅረቡ የዕጣውን ቁጥር በማስተዋወቅ ይሆናል። 27 23 16 0 ደግሞዋለሁ 27 መድኃኒዓለም 23 ጆርጂስ 16 ኪዳነ ምሕረትና 0 ባዶ እናስታውቃለን። በደህና ዋሉ። ጉድ ከሳምንት መልካም ምን ነው ታገላታኝ? ምስር ብላ ምን ተገኘ አንተ? ታይቀደም የቆረጥናት ሎተሪ ወጣችልን። ዋ ባለ ሚሊዮን ነው። ኋላስ ራሷ ወጣች እኮ ነው። ምን ደምሴ ኧረ ተው ይልቃል፣ ይሄ ነገር ውሸት እንዳይሆን። ዋ ምን ይሁን ብዬ ነው አንተም ዋሽው? እኔ ተስፋ አይደለም የሰማሁት፣ ራሷ ሬዲዮኒቷ ነች እኮ የነገረችኝ። ታዲያ ምን እናድርግ አንተው? እንግዲህ እኩሌታ ነው የምንወስደው። ይሄ ነው እንግዲህ፣ ሌላ የለም። ተይ ከተሜ መዝለቃችን ኋላስ ደምሴ ኋላስ ዋ ምን ነው አንተው የቤት
ጉር ነች ሚካኤል አባቴ ምን ይሁን ብላ ነው የቤት ጉር ዋይት ይኸው ተንግዲህ ምንድነው የምናደርገው? ለአባይ እርጉ ያለውን ሁኔታ በሙሉ እናጫውትና ተመልሰን እንደምንመጣ ዋሽተን ገንዘብ ይፈልጋል። ዲግ ይሄን ያለው ግን ሚስጥር እንደሆነ አጥብቀን ነግሯል። እሱ ደግ ይኸው ታዲያ ተነገ በስቲያ በሌሊት ተነስተን ጨርቄን ማቄን ሳንል አዲስ አበባ እንሻገራለን። ግን ማደሪያችን ነገር እንዴት እናርግ? እማደብር የልጆቻቸውን አድራሻ ቢነግሩ ማረፊያ ይሆኑን ነበር። መቼም ለነሱ ሎተሪ ደርሶን ነው ብንል የሚያምነን የለም። አንተ ተሌላው በተሻለ ከተሜን ታውቀዋለህ። እንደው ማረፊያችንና ትንሽ ገንዘብ ብታበድረን ብለን ይመጣል። ታዲያ ማንንም ሰው ሳይሰማ ሹልክ ብለን ወተን ሹልክ ብለን ነው የምንመጣ። ልጆች ቤተሰቦቻችሁ እንዳታሳዝኑ። በተለይ ደምሴ እንዲደጋባት በስተመጨረሻ አዘው እንዳይሞቱ ነው። አባይ እርጉ አንተ ታውቅ የለ እንዲህ ሁሉ ነገር እስከ ዛሬ ድረስ ከተማ ያልሄድኩት እሱም ብዬ ነው። ተይ በኋላ በግሬም ቢሆን ዘልቃታለሁ እንጂ አልቀርም። ታዲያ ምን ተሳሳቱ? የእናንተ ልብ ሸፍቶ ክፉና ደጉን ባለማየታችሁ ችግራችሁ። ሆኖም ግን የተሻለውን ለመምረጥ ማየቱ መልካም። ይልቃል የልተዱ ነው። እኔ ታየኋቸው ታመት በላይ ሆነኝ። ልጆቼ ጠፉኝ አጣኋቸው። አድራሻቸው ዋቡር መቋሚያ ነው አሉ ያሉ እነ ምትኬ። ብታገኟቸው ፈልጋችሁ ይዛችሁልኝ። የኔ ታየኋቸው እንኳን የናንተ የኔ ታየኋቸው ታመት በላይ ሆኖኛል። የልጆቼ ነገር ቅጡ ጠፍቶኛል። ልጆች ይህን ገንዘብ ያመጣሁት መሬትን ባራጣ አስይዤ ነው። ይህን ያደረኩት ከልጅነት ጀምራችሁ ለማየት ጓጓችሁትን ከተማ አይታችሁ ከልብ እንዲወጣላችሁ እና ያገራችሁ የገዛ ሀገራችሁ ልጆች እንድትሆኑ። እንግዲህ በጠዋት ነው የምንመጣ። ማልደን ተነስተን ተሰናብተንህ እንሄዳለን። ጥሩ። እኔም ለጸሎት እዚሁ ቆያለሁ። እዚሁ እንሰናበታለን። አንተ ተከዛለህ ብላ
የመጣችሁ ልጆች እንደምን አደራችሁ? ደህናችሁን አደራችሁ? ልጆች እንግዲህ የከተማ ነገር ዋዛ እንዳይመስላችሁ። ሌባው፣ አጭበርባሪው፣ ማጅራት መቺው ጉድ ነው። በዚያውም ላይ ደግሞ እንግድነታችሁንና ገንዘብ መኖራችሁን ብር መኖራችሁን ካወቁ ጉድ እንዳትሆኑ ደህና ሰዎችን እያያችሁ ጠይቁ። በዚያውም ላይ ስትሄዱ ውላችሁ አውቶቡስ ስራ ስለምትደርሱ እንግዶችን አሳድሩ ባካችሁ ብላችሁ አድራችሁ በጧቱ ተነስታችሁ እንድትጓዙ። እንደገና ይቺ ደግሞ ለትንሽ ቀን ስንቅ ብትሆናችሁ ይቺን ያዙ። ይቺ ደግሞ አንዳንድ ዕቃ ትሸክሩባታላችሁ፣ ታስቀምጡባታላችሁ። በሰላም ተመለሱ። በሰላም ነው። ባፈር የሞላ መኪና ያለ አንዷን እንደ ጦስ ዶሮ የሚከተሏት ምን ይሁን ብለው ነው አንተ? ነገር ሁሉ ግራ ነው። ቀልባችን እነሱ ቀልብ ይንሳቸው ነው። አሁን እሱን ተወውና አንድ ሁነኛ ሰው ፈልገና በጊዜ ሎተሪ ቤቱን እንየው። ደግ ሰው ተመስጭ በዚህ ወዲህ ያለችው ደምሴ ክላ ምን ሆነሃል? አሁን ምስል እንዴት ነው? አይ ምን ነው ራሱ ነው። ይሄ የመንግስት ደሞዝተኛ መጽሐፊቷ ላይ አይቼዋለሁ። ራሱ ክብላህ ለናቴ ዋለው ሳሪ ተቆራላንሻ እርጠይቁ ሳሪ የት ዋላችሁ ቤቶች? የት ናችሁ? እንዴት ዋሉ ጋሼ? እኔ ነው? አዎ ጋሼ፣ አንድ ነገር ቸግሮን ልንጠይቆት ነበር። እግዚአብሔር ይስጥልኝ። መች ሰሙንና ነው የሚያመሰግኑን? የዘንድሮ ለማኝ ደግሞ ከመኪና ወርዶ መቀበል ነው። ለማኝ ማን ነው ለማኝ? እኔ አባይ ምሩ አሴ ልጅ ነኝ ለማኝ? ኧረ የሲያውቁኝ ነው። አንተ አፎ ሞልቶ ለማኝ ምን ነው አንተ ትልቅ ሰው ነው ብናከብሮ እንዴ ቀለዱሳ ወግድ ይሄ ዝም ብለህ ወዲያ ምንድን ነው የምትለው አንተ? እንዴት ነችና አንተ ሰው ነው እንዴት ዋልሽ? እንዴት ዋልሽ? ዋ ምን ሆነ? ወላዲቷ ቂም ነው ይሄ አንቺው ኦራ አንተ ረፍ ምን ሆነ? ሰው ላይ ሙርት ይዛለን ምን ፈልገህ? ምትኬን ታውቂው? አዎ አውቃታለሁ። ወይት ያለችው ሄድና ፈልጋት ተበላሽ ታቆማለህ። ምትኬ
የቷልሽኒ እንደምን አላችሁ? ምትኬን ታውቂያት ይሆን? ማናት ምትኬ? ጎጃም ነው ተደጋምብሮ አውራጃ የመጣች የቄዳማ ሸጋ ልጅ። ውይ እኔ አላውቃትም። ታውቂያት? እሺ ደህና ዋይ። ሰውዬ ተነስ ተነስ። ምን ታደርጋለህ? ምን ነው? ማንን ነካን? ተነስ። ይሄ መንግስት መስሪያ ቤት ነው። ኧረ ወይ ትንሽ ታዲያ የሰው ሀገር ሰዎች ነን። አንተ ሆቴል ይደሩ ሂዱ። የት ነው ሆቴሉ? ሂዱ። እዛ ማዶ ያሳድሯቸዋል። እዛ ያሳድሩናል። ከፍላችሁ ያሳድሯቸዋል። እሺ ዚያራ ክብሮት። እሺ ቶሎ በል። ዚያራ ክብሮት። የቷላችሁ ቤት? እግዚአብሔር ይመስገን ደህና ዋላችሁ። ምን ፈልጋችሁ ነው? ተይ ማደሪያ አለ ብለውን ነው ነግረውን ነው የመጣን። ማደሪያ? አዎ እሺ ማደሪያ አለ ግን ያስከፍላችሁ። ይሄን ታውቃላችሁ። ታዲያ በነጣ ማን እንደራለ? እሺ አንዴ ጠብቅ። እሺ ፍተሻ አለ። ተፈትሻችሁ ነው የምትገቡት። እሺ አንተኛው ና። ዘራፍ ሁሉ ምንድነው ደምስ? ምንድነው አካሌት ላይ የሚያዞሩት? አንቱ ይሄ ነው። ና ደምስ። ይጮሃል። ሂድማ ፈትሻውን ግጠም። አንተ እንዴ ተሽከርክራችሁ ወጣችሁ እኮ። ደህና ዋሉ። እሺ ራሳቸው አንድ ባንድ ነው። እሺ ይሄስ የደህና ጌታ ቤት ሳይሆን አይቀርም። የንጉስ ቤት ነው የሚመስል። መታወቂያቸውን በደንብ ይመዝገብና ይቆም እና የገጠሪነት ሽፋን እንዳይሆን። እሺ መታወቂያ ትሰጥ። እኔን ነው? ሁለታችሁም አይደል የምትፈልጉት? አዎ ሁለታችንም ነው የምናደር። ስለዚህ የሁለታችሁንም መታወቂያ ስጡ። ያው እሺ 564 ብር ስጡኝ። እኔም ብለው ለአንድ አዳር ለአንድ እንቅልፍ ይሄን ያህል ብር ወድኔ ምን ታሰማኝ አንተ? ይሄ ሎተሪ ብዬ ታገር ወጥት ዝም በል አንተ ሰው። ትሰማ የለም እንደምስ ምን ትሰራብዳለህ እንዴ? ለቀቀ አሁን ፈስቶ አዞርሽብኝ አይደለም? ያዞርሽ እንዲያው የተመየሰው ነገራችሁ የዞረ ስራችሁ የዞረ አረ ታምጣም አንድ ቀና ሰው በጠፋበት ሀገር ውስጥ ሎተሪ ብለህ ትወሸክታለህ። ኑና ነቁኝ ነው። አረ እንዲያስባላልክ ደምስ ዋ ምን ላርጋቸው? እሺ እንዴ እኔ እኮ እንዝላል ሆኜ አይደለም አንተው እንዴ ቢከፋኝ እኮ ነው ክፍት ቢለኝ እኮ ነው ደምስ። አራ ይሄ ከተማ የኛን ቀይ የሚያመሳስለው ጨረቃዋ ብቻ ነች። ደምስ ቀይዋ አልናፈቀህም?
ነጋ ደግሞ እንደው እናንተ እንደው ነጋ ጠባ ሲያሯሩጧት እችን ነገር እንደው ምን አለበት ተስማምተው ቀስ ብለው ቢሄድ በእግራቸው አይደል እንደው አንተው ዋ አንተው አይዞ አሁን መግቢያቸው ነው ለነገሩ አንተም እኮ በጣም በሌሊት መጣ እኔ ደግሞ ዛሬ ባታ ስለሆነች ስራ ይገቡ እንደሰጋው እንደ ሀገርህ ባል እየቆጠሩ ስራ መፍታት ያለ መሰለ እሷን አናግራት እቺ ዚያር ስትልኝ ግዴል እንዴት አደረሽ ሜቲ እንዴት አደረሻል ሜቲ እግዚአብሔር ይመስገን ምን ልርዳ ሎተሪ ደርሶን ነው ከሀገራችን የመጣነ ገንዘቡ የሚወሰደው ተይ ነው ብለው አመላከቱኝ ሎተሪውን ይዛል አው ይጃሉ ሜቲ ሁለት ጉርት ፎቶና መታወቂያ ይዛል አይ መታወቂያ እንኳን ይልቃል ጋር ነው ምን አልከኝ ፎቶ እንኳን የለንም መታወቂያ ግን አለች ጓዴ ዘንድ ነች በቃ እሱን ሁሉ ነገር አሟልታችሁና ተወስዳላችሁ እሺ ሜቲ ዚያር ክብርልኝ ምን ነው እንዴት ምን ነው አንተ እንዴት ምን ነው ደምሴ ተው ደምሴ ተው ሆዳ አታስብስ ተው ላላ ሜዳ ላይ ለጅብ ሰተኝ ስትዞር ለመጣ አይደለም ኧረ ተው ይልቃል አንተ እንዳሰብኩ አይደለም ያሰብኩት ጧት ሳይ ግን ቅልፍ ጥሎሃል ታይ አንድ ላይ ከምንንከራተት ብዬ ነው መች ተጠፋፍተን የምንውል መሰለኝ ደሞም በቀሰቀስህና አብረን ብንሄድ ይሻል ነበር ይቅር በለኝ አስከፍቼሃለሁ አንዴ ሆኗል ደምስ ይልቃል ሎተሪ ቤቱን እኮ አገኘሁት እሺ እናቴ ግን ጣጣቸው ብዙ ነው ምን አሉ ሎተሪቱ ብቻዋን አትረባም መስታወቂያና ፎቶግራፍ ያስፈልጋል አሉ ያው መታወቂያቱ ተዚህ ዘንድ አለች ሎተሪቱ አንተ ጋር እኔ ጎሽ አምጣ ተያኑራ ናውዲ አኑር ታይ ጎሽ እንዳከሆነ ደግ ያው አሁን ተይ አገልግል ደግሞ ትንሽ ምሳለች እሷን ቀማምሰና ጉዟችን ጀምራል የቷልሽ ናቲ አዎ እሺ ታላችሁ በጣም ታምራላችሁ እሺ ናቲ አላልኩም ገና ከተሜ እግሬ እንደረገጠ የከተማይቱ ሴት ትሾራለች አላልኩም ዋው ሙጀሌ እኔን ነው ማንን አንተ ነው ምን ነው አንተ የመየን ሙቀጫ የመሰልክ ልጅ ደግሞ ወገኛ አንተ ደግሞ ኧረ
አንተ ቆይማ በጣም አይደለም የሚመስል ኧረ ቆይ ነው ልጅና አንተማ አንተ ለማ እድማ ወራታ አለ ስላሴ ተቀንስና በዛ ራጉ ምንድን ነው እየሰራችሁ ያላችሁት? ቆይ ይኸውላ ፓውደር ምንድን ነው? ሴቲቱ ጠራርጉና በዚህ ማለት እንደጨረሳችሁ ጥሩ። እሺ ለምን እንደምትፈልጉት ፎቶ? ለጉዳይ ነው እናቴ። ጉዳይ ነው ማለቴ ለፓስፖርት ነው ወይስ ለመታወቂያ? አሁን ላሏቸው ነገር አይደለም ለሌላ ነው። ሌላ ነው። በጣም ብዙ ሰው እኮ ወረፋ እየጠበቀ ነው ያለው። ነገሩ እንኳን ወዲህ ነው። ምንድን ነው እሱ? ያው እናቴ ስታደርግ ያው ሎጋ ያድብጠን። አንተ ደስ እንዳለ ፎቶ ብቻ አንሳነ። ለጉዳይ ነው ለጉዳይ ነው ብቻ ለጉዳይ ነው። እናንተ በጣም እየቀለዳችሁ ነው ያላችሁት። መነሳት አልፈልጋችሁ። ኧረ አይደለም በጣም ስንት ሰው ወረፋ አይደለም አፈርሶ ነው በወላዲቷ ነው እንነግርሃለን። ባይው ምንድን ነው ንገሩኛ ታዲያ ምንድን ነው የምትፈልጉት? ይኸውልህ እናቴ ተጎጃም ነው የመጣንና ሄይ እንደው ሁሉም የከተማ ሰው እንዳንተ ደግ አይደለም እና ስታደርግልኝ ይኸው እናቴ ያድራል እንደው በወላዲቷ ይዣለሁ በብግባዳው ጊዮርጊስ ይዣለሁ አደራህን ለአንድ ሰው ትንፍሽ እንዳትል መቼም ወዳጅ እንዳለ ጠራታለሁ። ምን ነው ትንፍሽ ማለት ነው? አደራህን እኛ የመጣነው ተጎጃም ነው ሎተሪ ደርሷን የመጣነው ለሎተሪ የሚሊዮኗ ሎተሪ ወጣ ይልን አሁን እዛ ብሔራዊ ሎተሪ ፎቶ አምጡ ብለው እውነትን ነው እየነገርከኝ ያለው? ኦ ማይ ጋድ በጣም ደስ ይላል። እንኳን ደስ አላችሁ። ፈናኩ ደስ ጌታ ሚሊዮነር ሆንክ ማለት እኮ ነው። ሎተሪ ደርሳል። ሳሞው ደምሳ ደግ ሳሞት ትንሽ ፈገግ እስኪ ቆም ለማስታወሻ ይሆናችኋል። እሺ ይኸው ስናረግ ጠዋት እንነሳለን ፎቶ ቤት፣ ኋላ እንሄዳለን ካልከኝ ሎተሪ ቤት እንሄድና ብራችንን ቆጥር ይኸው አዲስ አበባን ይኸው ምንም የማንቀምሰው ነገር የለም። አገር ቤት ፎቶ ተነስቻለሁ፣ ግን በፀሐይ ግድግዳ ድግም ብዬ ነው። ይሄ ለቁራጭ ፎቶ ምን ተገኘ? ከግራ ከቀኝ መብረቅ የሚለቁብን አንተው መስንቆ ሰሞን በል ጠይቤን ነው አንተ አሁን መሐል አዲስ አበባ ጠይቤ ታየን ምድል ማን ያምንናል? ጉድ እኮ አይ እኛ ብለን ንዝልቅ ተውማ የምስተ ናይልቃሊ ነገርኩ ይወራ ተው እንጂ ለበልማ እናቴ የዛሬ ዘመን ሰው እንዴት ነው ያምናለው? የታች ናቲ ላምጣላችሁ። አንዱ አብርሌ ዋጋ ስንት ነው? ያው በሀገር ዋጋ ነው የምንሸጠው። 2 ብር ከ50 ይሁን አምጪው። 2 ብር ሊያምጪ ተቀበላንተ ተቀበላት። ያማለ የአተር ገለባ ነው ሳቅና ጨዋታ ከሚወዱት ጋር ነው በል አስራ ሁለት ሁነን አንድ ሴት ወደን እሷ ትስቃለች እኛ ተጨንቀን እሷ ትስቃለች ተቀበል
የጠጇን ብርሌ ማን ነው ያጎደላት? የኔማ ሙልዬ በይሙያት ሙሉ ሆኖ ና ወዲህ አንተ ና ሙያሽ ሙሉ መስሎኝ ሙያሽ ሙሉ መስሎኝ ስገባ ቤትሽ አየነው ቀመስ ነው የከተሜ ነገር ውሃ ነው ጠጅሽ ሙያ እየረገበ ነገር የሚያመጣ ቸግሮት ደይቶ ከአገሩ የወጣ ሰው አይቻላው ደጋግሞ የሚጠጣ ነማ ተቀበል የኔማ ደምሴ በድቡልቡል ድንጋይ እሷን ቢስታት ሲያቅራት አደረ ሲያጥወለውላት መልኝ ማየ ሲያቅራት አደረ ተስማ እኔ ቆዳ ናውዲ አርሶ የሚያበላ አልቦ የሚያጠጣ አርሶ የሚያበላ አልቦ የሚያጠጣ ከተሜን ሊያጠግበልልኝ ከተሜን ለማጥገብ ይለብስም ይህን ቁምጣ የኩሩ ሰው ዘር ነው ሰው የሚያቀናጣ እንግዲህ ወንድሜ በለው ክብርህን አትጣ አባቱ አባይ ስደፈርስ ሲመሰል ቆቆ ጋሬጣው ጎጃሜ ገባው ባደረሻ አየየዋኔ
አሁን እቃውን ያስረክብና ጧት ቃሉን ይሰጣል። ኮንስታብል አስገባው። እናንተም ጧት መጣችሁ ክሳችሁን መስራት ትችላላችሁ። ገሎታል እኮ መች ተረፈ። ተነስ ባለጌ አፈራ ባሉ ነው ማለት የተመሻችሁ የደንቡን ፍሬ የደንቡን የምን ደንብ? የሻማው ምን ነው እናንተ? ሻማ አምጣ። የሚሻማ የሻማ አምጣ። እነሆ ጌታው ሌት እንደ ቀን ፀሐይ በሆነበት ሀገር ሻማ ምን ሊፈይድላችሁ? ገንዘብ አምጣ። የምን ብር? ጥራ አምጣ። ተኔ ዘንድ ብር አኑረሃል? ታመጣለህ ታመጣ። ብር አምጣ። ወንድሜ የምን ብር? እንዴራቸውን ሰፉት እነሱ። ብር አምጣ። ስማኝ ወንድሜ፣ ለዛሬ 70 ሳንቲም የለኝም። ይኸው ባይሆን ነገ ተነገ ወዲያ ሎተሪ ስለደረሰኝ ያሻችሁን ጅቦ ጌጃ ናት እባክህ ተዋት። ዝም ብላ ማትቀመጥ ምን ትደረግ? በቃ ሌቱን ትክፋልን እባክህ። ትዝፈን ትዝፈን ዝፈን አልዘፍንም። ዝፈን ዝፈን እንጂ አንተ ከምትመታ ዘፍንም እንዴ? ዝፈን አገሬ ቆላ ነው ደጋ ወይና ደጋ አገሬ ቆላ ነው ደጋ ወይና ደጋ እዛ ብርሃን አለ ሌቱ እስኪነጋን ራገሬን 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 ወጡ ቀለም ሆኖን እንጀራው ብራናን ወጡ ቀለም ሆኖን እንጀራው ብራናን ዳቤ ላጉልኝ ሰው ናፈቀኝናን ራገሬን 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 በርበሬው ይበተን ንፋስ ሆኖ ይምጣን በርበሬው ይበተን ንፋስ ሆኖ ይምጣን በዝናብ ላኩልኝ ጠላውን ልጠጣን ራገሬን 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 ልስቀል በፊት ተሩ ይረሳኝ ችግሩ
ለስከር በፊልተሩ ይረሳኝ ችግሩ ራገሬን አቶ ደምስ የምሩ አቤት ጌታ በድብደባ ወንጀል ተከሰው ነው አይደል ለማታ እዚህ እስር ቤት የገቡት እኔማ ጓዴ ተጠቃ ብዬ ማበሬ ነበር ታያ ምን ዋጋ እኔ የምለው ሰው ከፍቶት ታግቶ ሳለ በወድቅት ሌሊት ካላዚየምክ ተብሎ ዱላ ምን ነው ይሄስ ነገር ጦር የለው እንግዲህ ሳይከበር አረ መድኃኒዓለ አይ ምን ነው ግሬን በሰበርክ አቶ ደምስ ዋሳሉት ከዋሲ ጋማ ከጓዴ ጋማ ይሄው ነጣጣላችሁ ና ተነሳው ወይት ሊደማንቹ ተነስና ቁርስን ብላ ወይት ብዬ ነው የምበላው ና እኔ ቤት ነው ቁርስና ቁጤ ለማንኛውም አንዳንድ መረጃዎች እስከምንሰበስብ ማረፊያ ክፍል ይቆያሉ እግዚአብሔር ያክብርልኝ ጌታው ሌቱን እንድቹን ያደርኩት እስቲ አሁን እንኳን ለራ እግዚአብሔር ያክብር እኔ የምለው ጌታው ይልቃል የት ነው ያለው ይልቃል ማለት ጓዴ ነው አብሮኝ የመጣ ጓዴ ይልቃል የሚባል ሰው እዚህ አልመጣ ወንድሜ የት ገብቶ ይሆን ኮንስታብል እና ወደ ማረፊያ ክፍል መልሶ እግዚአብሔር ያክብርልኝ እግዚአብሔር ይስጥልኝ ጌታው እግዚአብሔር ያክብርልኝ እግዚአብሔር ይስጥልኝ ጌታው እሺ ወይ እግዚአብሔር ያክብርልኝ ጌታው እሺ አንተ ወይት ነው የምትወስደኝ ጌታው ይረፍ ብሎ የለ እንዴ አይ እንደገና ላዚ እስቲልም ጎጃም ብሻገር ባባይ ጥናድርጌ ማርዳር እስቲልም ጎጃም ብሻገር ባባይ ጥናድርጌ ማርዳር ጅንና ለጎጃም እናንተ ማተርጎት እሱም ሰው አይነካም አተርጎት እሱም ሰው አይነካም ጅንን ለጎጃም ሱሪ አተርጎት እሱም ሰው አይነካም ጅንን አሰፊ አበላሽቶ ወቅት አተርጎት እሱም ሰው አይነካም ጅንን ማን መንገደኛ አተርጎት እሱም ሰው አይነካም ጅንን ጉልበቱን አየበት አተርጎት እሱም ሰው አይነካም በልሽ ብላ አንቺ ሮብም አይደለም ሮብና አርብንማ መጾም ብትፈልግ ኖሮ እኮ አርፍ ሀገር ቁጭትን ነበረ
ሃይማኖትንና ባህልን መጠበቅ ካማረ ከቄ ባልወጣ ነበር። አንድ ጊዜ ይሄ እግር ከወጣ በኋላ ሮብ አርብ ምናምን ብሎ ነገር የለም። አርፈ ብላ በቃ ረንዲ ያስባላልሽ አንቺ። ሄይ ማሆ እሺ ደረቅ ዳቦ ትበላለህ? ነው ያልነው። እሺ አሁን አሁን ካለሽ እሺ ረቴ እንዴት ዋልሽ? የጠፋው ባሽ ተገኘ? ደግሞ እስኪን አልሳም እንዴት ቆንጆዬ ልጅ ነው እንዴ! ስነ ስርዓትሽን ያዢ። ምን ያለው በሰማው ያሪ በእናትህ ልሰማ ደግሞ ፊት ማን ነው እንዴ ከናነተው እናት ትጠጣለህ እንዴ? ራኔ ፍጹም እንዴት ነው ነገር ሱዚ ትባላለች። አብራኝ የምትኖር ጓደኛዬ ናት። ደግ ይልቃል ክብረቴ ነው መባል አቶ ደምሴ አቤት ጌታው። ከሳሾቹ ስላልመጡና ከዚህ በፊት ሌላ ወንጀል ሪከርድ ስለሌለበት ለቀኑታል። ይሄ ማለት ግን አላጠፉም ማለት አይደለም። ከዚህ በኋላ በተመሳሳይ ወንጀል አሊያም በሌላ ድርጊት እዚህ ቢመጡ ቅጣቱ የከፋ ይሆናል። አሁን መሄድ ይችላሉ። ይሁን እስኪ እግዚአብሔር ይስጥልኝ። እንዴ ከፈላ ለምን ነው እናትዬ? ለጥሬው ኧረ በእናትህ እና በነፃ ልትበላ ትፈልጋለህ? ትንሽ ሼም አይቆነጥጥም እንዴ? ምን ሆነ በእናታችሁ? አንተ ወደዛ ታጣጣ ምን ይዛ እሺ አሁን ምን ልታረግ አሰብክ? እኔ ነው እንግዲህ ባልንጀሬን እፈልጋለሁ። አዲስ አበባ መች እንደዚህ በቀላሉ ሰው ይገኛል ብለክ ነው? ይሄን የደና ቤተሰብ ልጅ ከቤት አውጥቼ አንከራተትኳቸው። ወይ ወንድሜ እኔንስ እናንተን አግኝቼ ጎኔን አሳርፉ። እሱ የተወርቆ ይሆን? ለማንኛውም ከፈለክ ያው ትናንትና እንደተኛው እዚህ ጋር እንድጥፋ መተኛ ትችላለህ፣ ጓደኛን እስከምታገኘው ድረስ። እሺ በቃ እኔ አሁን ስራ ልሄድ ስለሆነ ብቻ አንተ ትቼ መሄዴ ነው። ይሁን ይቅርታ የኔ ወንድም፣ አብሮኝ የመጣ ጓዴ መስለህ ነው አንተን ያንገላታው። አይኔ ፍርጃ የህዝብን ተሻለኝ። ጥሬ በሚነፈቅበት አገር እንዴት ብዬ ነው እያድር የምፈልገው? ምን ነው የኔ ወንድም እንዴ? ተው። ኧረ በወላዲቷ ለቅሶ በወንድ ላይ አያምርም። እና አላለቅስ እንደ እናቴ ልጅ የምወደው ጓዴ እኮ ነው የጠፋኝ እኮ። መጀመሪያማ ትረጋጋ። ወት ነው ያረፍከው? ምን ማረፍ ያለ እግዚአብሔር ምን እንደሚያደርገኝ እጠብቃለሁ። ወይ ታባቴ እገባለሁ ብለህ ሳዲያ ከየት ነው የመጣኸው? ከደጋም ብሩ አውራጃ ነው የመጣን።
ገንብሮኛ እኔም እኮ ያው ግርም ነው ሀገር ይበል ቋዲያ አንተ የማልኝ ነህ አባይ ምሯሲ ልጅ አባይ ምሯሲ ሀገሩ ፊት አውራሪ እኛን የመሰሉ ባለጠጋ አባትህን ጥለህ ምን ታደርጋለህ አንተው እንዲያው ከጀርባ ሳይ የቄሰው መስለኝ ነው እንጂ ይልቃሌን እንኳን አትመስል ታዲያ ማረፊያ እስክታገኝ ድረስ እኔ በታርፋለህ በሉስቲ ተወዲያ ወዲያ ብዬ የለመንኩት ትራፊ ነች እንቃመሳት እስቲ ደምስ ያን የመሰለ የአባትን ነጭ ጤፍ ለምደህ አሁን እንደው ትራፊ መብላቱ ያዙ እንግዲህ ያዙ እንጂ ያስከል ደምስዬ ለመሆኑ ወየት ይሄዳል ብለህ ትጠረጥራለህ? ሀገሩን አያውቀው ተዘመድ ዘመድ የለው የተንከራተተ ይሆናል ጓዴ አይዞህ ደምስዋ ይገኛል ታዲያ ለመሆኑ ሎተሪውስ ያው ተሱ ዘንድ ነው ባሳዝን ንቃ ተነስ ረፈድ ዛሬም አይደል እንዲ ሎተሪውን የምንቀበል ደምሴ እንደተኛው ነው አዎ እንግዲህ እኔ ሄድ እንግዲህ ከቀደምከኝ መደርስብሃለሁ ሄድ ምን ነው በሌት በደህና ምን የከተማ ኑሮ ሌት ተነስቶ ሲኳትኑ መዋል ነው በሉ ደህና ዋሉ እሺ ደህና ዋል እኔ የምለው ደምስ እንደው እኮ ይሄን የባልንጀራህን ገጥታውን ዘርዘር አድርገህ ብትነግረን እኮ ሁላችን በየፊናችን ስንዘዋወር እናገኘው ነበር አለባበሱስ ምን ይመስላል በል ፎቶስ ያኔ ሎተሪ ቤት ሄጄ ትመለስ ጊዜና ፎቶ ያስፈልጋል ብሎኝ ፎቶ ተነስተን ነበር ዛዲያ አይታል ፎቶ ማን ወሰደው ብለህ ነው ጎሽ ይሄማ ጥሩ ነው በል አሪያ ፎቶ ቤቱን ፈልገን ይዘናት እንመጣ የለ እንዴ እንዴት ዋልሽ እናቴ ዛሬ መስክ አንተ ደሞ ምን ቀረህና ነው የምትከታተለኝ እኔ ነው ኧረ እኔን ነው ያው አመጣጤ ሲቅርታ ልጠይቅ ነው ያቺ ማሲንቆ አሳስታን ገብተን ትንሽ በቀማምስ ጊዜ ችግር ተፈጠረ እናቴ ይቅርታሽን እንደው አመላችሁን ታወቃችሁ በልክ አጠጡም ኖሯል እናቴ እሱ ማደል ጥፋታችን ቀን ጀምሮ እኮ ባልንጀሬን አይቻላቅ እንደው ዛሬ አይኔን በጨዋጥ ቢመጣው ይቅርታ ልጠይቅ እናቴ እንደው ባክሽ እንደው ባፈርስ እኔ በምን አቅልሃለሁ ፖሊሶቹ ነበር የወሰዱት ኧረ ዋ ፖሊስ እንደው ወይ ታደረሱት አንቺው ፖሊስ ጣቢያውን ነው እንድነግርህ የምትፈልገው ኋላስ ይኸውልህ በዚህ ቀጥ ብለህ ትሄድና ይርጋ እንጨት ቤት ስትደርስ እንደዚህ ትታጠፋለህ ከዛ በምታገኛት ቀጭን መንገድ ወደ ላይ ትወጣለህ እኔን እየመጣህ ጭቅጭቀኝ አሁን እኮ ፎቶ ተገኘኩ በቃ ተይዋላ ከተማማሰስ ነው ያኔ እናንተ ይዛችሁት እንደሄዳችሁ እኮ ነው እዚህ ታስሮ እንደነበር ነገርኩት እኮ ግን ማንም ከሳሽ ስለሌለው ለቀናል ወይ ድሌ ታያውት ማገኘው ጌታው ምናልባት ሎተሪ ምናምን ሲል ነበር ከዛ ጋር የተያዘ ኬዝ ይኖር ይሆን ዋ እንደው በማናቀው ነገር ተጥፋፍተን ቀር ባልንጀሪ የት ገብታ ይሆን ደምስ ማነው
እንዴት ዋልክ? ትንሽ እናቴ እንዴት ዋልክ? አለን እዚች ጋር ዛሬ መስገን እሺ እናቴ ምን ነው ይልቃል? አልሆነም አንቺው ፖሊሶቹ ከእስር ቤት ወጥተው ወዴት እንደሄዱ አልነገሩህም? እንደው ምን ማለታቸው እንደሆነ እንጃይ ሎተሪ ደርሶኛል ተመልሼ መጥቼ ገንዘቡን ሰጣቸዋለሁ ሲሉ ነበር አሉ። እንዴ ደግ ወንድሜ ሎተሪው እኔ ጋር ነው አላልከኝም ነበር እንዴ? ታዲያ እሱ ከየት አምጥተው ነው ገንዘብ ሰጣቸዋለሁ የሚለው? ኧረ እንደው ግራ ግብት ያለ ነው እናቴ ልጅ እንደው ምን ተይዞ ኧረ እንደው ምን ተይዞ አንተ ለማንኛውም ተረጋጋ ማለት እግዚአብሔር ብሎ ከተገናኛችሁ ጥሩ አለበለዚያ ግን ይኸውልህ ቁጭ ብለህ ምን ማድረግ እንዳለብህ ነው ማሰብ ያለብህ እንግዲህ እሱ ያውቃል ጥሩ ሰዓት ነው የመጣኸው ቡና ትጠጣለህ እሺ ምሳ ማዘጋጅቻለሁ እንበላለን ግን እንደው ደምስ እንዲው ጨርቁ ነው እኔን ምንንም አይመስል እኮ ነገር ይሄ ነበር ምንም እንደማትመስል እንደው ይሄ ፌስታል በየቀኑ እየተወረደሰ መግዛቱ ማበሳ ሆነ እኮ እናንተዬ ናያችሁን ልኮ አቅፋዳ ምን ነው በሷ ብትይዝ አይ ታው ይቅር ወጥ አሸትብሃለሁ ህልምን ክፋት አለው ብለህ ነው ደግ እንግዲህ ደምሴ እንግዲህ ማረግ ያለው ለማኛ አረከኝ የታደር አንተ ባላገር እንዴት ነው አገሩን ለመድከው ልክ ነሽ እቴ የምንደሰው ባላገር ነበር እንዴ ምን ነበርኩ ረረ ቆያው መሰልጠኑ ነው እንዴ አሁንም አሉ ቀርቶ ሀገር የለ ስም የለ ከንቱ ነው አንቺው ጋሼ ምንድነው የምበለው? እሳት በእናንተ ሀገር እሳት ይበላል እንዴ? ትልቅ ሰው ስትሆን እሳት ትበላል። እሺ እስቲ ተሳትፎ ለኔም አጉርሽኝማ አጉርሽኝ ያልከው አንጮማ ሄልስ እንካ ኩራስ እንካ በሞቴ ኩራስ ልልኝ ጠነባችሳ አንቺ እንዴ ሰበው በደንብ ሰበው ይቀቀምጣ ምን ይሆን ብላችሁ ወደዳችኋት አንቺው እንካ ሰላንቲያ
በምንቴ በትሪ ምን አለ በትሪ አት ሎተሪ አዟሪ ስማኝ እኔ ውሻላለሁ ተምለምን ፍርፋሪ አይገስ እኔ አይደለም እንዴ ታዲያ ማበላ ፍርፋሪ በላ እሱስ ልክ ነህ የምስ አንተስ ታዲያ ይችን ከሰላንተ ማትቀምሳት በልያ ከሰላንትያ አንተያ በትግል ምናል በትግል እዚህ ከምትዞር አባት ግን አገልግል ሰራል ሰራል ባሳዝን ያዝ ደግ እንካ ሰላንትያ በምንትያ ባጋ ምን አለ ባጋ ትያታለ ሁሉ አንተን ልጋጋ አይኒ አሸከመኝ እኮ እናንተ ዋሽንግቶን ትችልምጣ አንተ ባሳዝኔ ይሄ ልጅ ያየምሩ ልጅ ማደል አወቅኩ አይደል ታዲያ ምን ይሰራል ከተማ ወዶ ነው የሚለው አባቱ መሞቱን እንደው ሰምቶ የሚሆን ኧረ አልሰምቶም ምን እያልክ ነው አይኔ ኧረ ታሞኖ ጥዬ የመጣው ትል ነበር ወንድሜ ጉድ ሆነ እንደው ምን ብናረግ ይሻል ይሆን ጎበዝ ማልደን ተነስተን እንግዲህ ጧት ማርዳት ነው ስማንት መቼም እኔን ማንም አይነካኝም ጀግና ነኝ ፍለቅ ነው አይደለም እንደዚህ በሩን ክፍት አድርገህ የምተኛው በጣም ጥሩ ሌላም ጊዜ እንደዚህ ያረክ ይሄን ሁሉ ንብረት አዘርፈን ረንዳ ያስባላል ቻንቹ በጣም ጥሩ እሺ እንዴት ነው እናቴ ምን ነው ሜሮኒ እሺ ከዛሬ ጀምሮ ሜሮን እንዳትለኝ ያልክ እናት ያወጣችልኝ ስም ክብሬ ነሽ ነው ይሁን ከዛሬ ጀምሮ እኔን ስትጠራኝ ክብሬ ነሽ እያልክ ነው እሺ እሺ እናቴ በቃ ክብሬ ነሽ ምን ነው ታዲያ ጅብ በመሮጫው ሰዓት እንትና ይሄ የሚባል አለቃዬ ይኸውልህ ልጅና ረፊ ብሎ ፈቀደልኝ ይሁን ወይ አለቃ እሺ ይልቃል ከኔ ጋር አትጠጣም እኔ ነው አዎ ራጉዲ ለምን ነው አትጠጣም ትለኝ አይ ቆይ በጣም ክፉ ልጅ ነኝ አረ ምን ወጣሽ እናቴ ይኸውማ ይሁን እናቴ ይሁንማ ልትገመው ራጉዲ ራጉዲ ይሁን በቃሽ ማናት ጠጣው እኮ ጠጣ አንቺው ጠጣው ለምን መብለጥ ጠጣ ቆንጆ ነው ጥሩ ነው ይጣፍጣል እኮ አዎ ይልቃል ይሄ እሺ አሁን ማለት ምን ላጫውትህ ያሻሽን አውግኝማ ኖር ደምስዬ የኛ ሀገር ሰው ነው የስማ ይባላል ዛሬ ነው እንግዲህ ሀገር ቤት ደርሶ መምጣቱ ነው እንዴት ነህ እናቴ ደህና ነኝ እንዴት ነው ሀገሩ አለው ደህና ነኝ ቄው ሳንቱ ደግ ነው አለኔ አዝመራውስ ማለፊያ ነው እንግዲህ ጎበዝ ጎናችንን እናሳርፈ በሉ እስቲ ደግ
ደህና ደሩ። ማውራልክ ታሪክ የለም። በልጅነቴ እታትዬና አባቢ አሁን ጋር ደረሰችልን ወግ ማድረግ ልታሳየን ነው እያሉ ሲጠባበቁ ትቻቸው ስለጠፋሁት ነው ማውራልክ ነው ወይስ አሳደገኝን ቀይክቺ ስሜን ቀይሬ እዚህ መጥቼ ስለምሰራው ስራ ተውነቴ ይቃል ወላ ታሪክ ልኝ ተዋክ ቅርማቴ ይወዳኝ ያለውልሽ አይደለም አሮጊት እናትና አባቴ ነው ላላ ሜዳ ላይ ጥዬ የደረሰ እህላቸውን እንኳን እንደው ያንን እህል እንኳን ሳልሰበስብን አግባ ወግ ማረግህን እኔ ሲል አሻፈረኝ ብዬ መጣው ካህዲ ያለው አይደል ይልቃል ይሁዳ ይልቃል ካህዲ አይደለክ ይልቃል ብለህ ጠጣ በብለህ ስጠጣ እኮ ሁሉንም ነገር ነው የምትረሳው። እሺ ጠጣ ይልቃል ካህዲ አንተም ቤተሰቦችክ አግብተህ ወግ ማድረግ አሳየን እያሉ ስለምንኩን አይደለም ትታስች መጣከው ኋላስ እታትዬና አባቢ ልጃችን አሁን ካሁን ደረሰች ወግ ማድረግ ልታሳየን ነው እያሉ ሲጠባበቁ ትቻችን መጣሁት። ለምን አታቀባኝ? እኔን ነው አሁን ገባሻለሁ ታቀባኝ ለክ ገባሻለሁ ከዛ በቃ ታገባከኝ ሀገራችንን ገባና ታትዬና አባቢ ላይ እግራቸውን ድፍት ብዬ ወድቄ በቃ ይቅር በሉኝ እላቸውና ድል ለባለ ሰርግ ተጋብተን ዘመድ አዝማድ ሁሉ ተሰብስቦ ሲጨፍር ወላዱ አሜን ክበዱ አሜን እያለ በቃ ሲመርቀን ደስ አይልም? እኔን ነው ደስ ይላል። ዋ አንቺ ታይማ ደግሞ ከብቶቻችንን በሮቹ ላሞቹ እንገዛና ልጆቻችንን ወልደን በደስታና በሰላም እናኖር። ሳይ በቃ ሲምን አባታችን እናደርጋለን። እምናቴ እና ይቃል ታገባኛለህ? የመከራ ጊዜ ነሽ። አገባሻለሁ የምሩ ነቃ እንጂ ደምስዋ ደምስ ነቃ ምንድነው ባሳዝን ደግም አይደላችሁ እንዴ? እንግዲህ ደምስዬ እግዚአብሔር ያመጣውን ነገር አሜን ብሎ መቀበል
አባት አርፈዋል። አባት ወት ይሄደል እስቲ ከተል በለው አባቱ አይደሉም እንዴ የሞቱት? አለቅስም እንዴ? ብሶት ደዝዞ እኮ ዓለም የቱ እንጂ ብታለቅስ አሁን መቼ በጃል? አባቴ ሁልጊዜ አንድ ምሳሌ ነግረኝ። አንዳንዱ ዘመን የት ላይ ወድቆ ይቀር፣ አንዳንዱ ደግሞ ይሾል። ይህንን ለምንድን ነው የምንነግርህ? ያልተፈለገበት ቦታ ስለበቀለ ከተፈለገበት ቦታ ይበቅልስ። ሌላ የማይፈለግ ይኖራል። ልጅ አንዳንዱ ዘር መንገድ ላይ ወድቆ ይቀራል፣ አንዳንዱ ደግሞ እሾህ ላይ ይወድቃል፣ ያደረው ደግሞ ለመሬት ላይ ወድቆ ፍሬ ያፈራል፣ ገበያም ይወጣል። አንተም ፍሬ የምታፈራው አንዱ ልጅ አንተ ነህ። ጎበዝ ነህ፣ በርታ። እኔ ግን እንኳን ፍሬ ላፈራ ሁለታቸው የማይበጅ ቶታል ይበቃል። እኔ ክፉ ነኝ። ተው ደምሴ፣ ሐዘን ሲበዛ ትርፉ በሽታ ነው ሲሆን የአባትህን እድሜ ለሁላችን እግዚአብሔር በሰጠን ብሎ መጸለይ ነው። እኛም ከጎንህ ነን፣ ወንድሞችህ ነን። ድምላለ እንደው ረጋ ብለህ ብትጽናና። ይልቅዬ ደምሴ፣ አረፍ ብለህ ምን ማድረግ እንዳለብን ብንወያይ አይሻልም? ይሄ ሰው እኮ አድሮ ጠናበት። እናንተው አዲያም ምን ማድረግ ሴትዮዋ የቤት ኪራዩን ለምንድን ነው እስከዛሬ ያልከፈላችሁት ብለዋል። ኧረ እባክሽ በእውነት እኔ እንጃ። ዛሬ እንደምንም ሸቃቅለሽ ነገ ካልሰጠናቸው እንደ በፊቱ የሚታገሱን ነው መሰለኝ። እኔ እኮ አሁን የጨነቀኝ እኔ አይደለም ግን ቆይ ይልቃልን ምን አደርገዋለሁ? ሜሮን በዚህ ሰዓት ይልቃል ምናምን እያልሽ ታስቢያለሽ እንዴ? ቆይ እኔ እኮ የምለው አንቺ ልጅ ፍቅር ይዞሻል እንዴ? እኔ እንጃ አላውቅም፣ ግን በቃ የዋህነቱ
ማንነቱ በዛሬ ደግሞ ወንዳ ወንድነቱ እኔ እንጃ የሆነ ድሮ የማውቀው ምናምን ይመስለኛል። እኔ ግን እንዲህ እያልሽ ባትጃጃይ ደስ ይለኛል። ደግሞ ማትቹን ኃላፊነት እንዴት ትወጪዋለሽ? ልጁንም ባታሰንፊው ይሻልሻል። አሁንማ ምን አማራጭ አለ? እኔ የትና እንዴት ሂድ እንደምለው ነው እንጂ ምንም ላደርግለት አልችልም። አንተ ከየት አመጣኸው? ምን አስቸገረ በል። እንዲያው እንዴት ስራ እንደሚሰራ ብትነግሩኝ እኔም ያቅሜን መገደፍኳቸው። ምኑን አሰብከው አንተው? ለራስህ በአባት ቤት በማረግ ያደክ ተሀገር ልትሸከም ነው ወይስ ሎተሪ ልታዘው? ድምስዬ ተሀገር ያለው ስራ ላንተ አይሆንም። እንዲያው ዝም ብለህ አትሳቀቅ። ደግሞ እኛ እስካለን ድረስ ወንድሞቼ ነን። ርግ የትልቅ ሰው ልጅ የትልቅ ቤት ልጅ እያላችሁ ልጁን አታስኑት። ከሀገሩ ከወጣ እኔም እሱም ሁላችንም ቆንጮሽ ርግኝ ምን ይላል? ሴትዮዋ የቤት ኪራይ ገንዘቡን ስላልሰጠናቸው ከቤታቸው አስወጥተውናል። ሱዚም ወደ ጓደኞቿ ጋር ሄዳለች። እኔ አንተን እየጠበቅኩ ነው እዚህ የቆየሁት። ማለት የት እንደምገባ አላወኩም። ከቻልክ እንደምንም ብለህ ወደ ሀገር ተመለስ። እኔ ራሴ እንደዚህ ሆኜ እንዴት የእናቴን አይና ያለው ብዬ ነው እንጂ አገሬ ብገባ በጣም ደስ ይለኝ ነበረ። እግዚአብሔር ጋር አንድ ቀን እንገናኝ ይሆናል። ተይማ ተይ፣ ለራስሽ ቸግሮሻል። ዝም ብለህ ተቀበል፣ ሻይ መጠጫ ትሆናለች።
ቸገረው እንደ አንቺው ኧረ ቆይማ ቆይ ኧረ ወላዴቷን ኧረ በፍጹም ምነው አንተው ኧረ በፍጹም ኧረ እግዚአብሔር የማይወደው ሂድ እናቴ ሂድ ሰላም ግባ እናቴ ኧረ አይ እንደው እናቴ ኧረ አይ ወንድሜ እንደው እንዴት ያለው ነው አንቺው ኧረ አይ ለምንድን ነው ገንዘቡን ያልተቀበልከው? ዋ አንቺው ቸግሮታኑ ሲንከራተት እያየሽው ገንዘብ ልቀበለው? ኧረ ደግም አይደል አንቺው ኧረ ግን እኮ ቸግሮናል አይደለም? ኧረ ተይ እግዚአብሔር ያውቃል። ለኛ ያለው መቼ ምን እኔ ተይ እንዲያስባላሽ አንቺው ተይ እናቴ ተይ የሆነ ቦታ ደርሼ እመጣለሁ። እሺ ጠብቀኝ፣ የትም እንዳትሄድ ከዚህ ጋር። ወዴት ልትሄጂ ነው አንቺው? በቃ አንድ ቦታ ደርሼ እመጣለሁ። ስመጣ እነግርሃለሁ። ኧረ ተይ እናቴ ተይ። ይልቃል፣ ችግር የለም። እዚህ ጋር ጠብቀኝ። የትም እንዳትሄድ፣ ብቆይ ራሱ የትም እንዳትሄድ። እሺ እመጣለሁ። በቃ እዚህ ቀመጥ። እሺ እንግዲህ የከተማ ኑሮ እንዳየኸው ነው። በዚህ ላይ ጥቂት ቀን ሰርቼ መሳፈሪያ ያገኛለሁ ማለት ዘበት ነው። ለመሳፈሪያ የምትሆን አዋተን ልንሰጥህ አስበናል። ቼንና እሱ ናት። እንግዲህ ያን ያህል ባይጠቅምህም ለመሳፈሪያ ትሆናለህ። አይሆንም አይሆንም። እስከ ዛሬ ሸክሞኝባችሁ የቻላችሁት አንሶ ደግሞ ከእናንተ ብር ልቀበል። ይልቅ ደምስዬ ተቀብለህ ሀገርህ ቶሎ ብትገባ ነው የሚሻልህ። የለም ያዝ ደምሴ ግድ የለህም ስልህ ሲሆን ሌላ በጭምርን እናባረግ። አዎ አልቻልንም። ምንና እግዚአብሔር ይስጥልኝ። ብድር መላሽ ያርገኝ። ምን አድርገህ እናንተንም እቀያችሁ እጎጆአችሁ አምላክ ይቀላቅላችሁ። አሜን አሜን። እናንተም ባይሰጠኝ ምን ይውጠኝ ነበር። ገንዘቡን አግኝቻለሁ። ወዴት አገኘሽው? ያበደርኳት ጓደኛዬ ነበረች። ከዛ ሰጠችው። ቆይ ይልቃል፣ እሱን ተውና በቃ ወደ ሀገራችን እንግባ። ቆይ ይሄንን አይደለም ስንፈልግ የነበረ? ደምስ ይቺ ደግሞ መንገድ ላይ ህልዋ መቅመሻት ትሆናለች። አይሆንም ስላችሁ የመጀመሪያው ከብዶኝ ሳለ እንደገና ሌላ እናንተ የት ታመጣላችሁ? ግድ የለህም፣ እኛ ሶስት ነን እንረዳዳለን። አንተ ብቻህን መንገድ ምን እንደሚቀር ይህን ብር ለመውሰድ
ጭንቅላቴ አይፈቅድም። ምን ሆነሽ ብለህ ብትቀበል ደምሴ ኋላ ስንነታረህ መኪና ያመልጠናል እኮ ምን አለ ብትሰናበቱኝ። እኔ እኮ ምንም ቢሆን የሚሄድ እቄ ነው። ቢሆንስ አይሆንም። ምን ያዝነው አይሆንም። ስንነታረህ መኪና ያመልጣል። አዎ ግድ ደምሴ ምን አለ እሺ ብትል እሺ ብል እራ እራ ምንድን ነው እራ ምንድን ነው እራ እራ ወይ ምንድን ነው ደምሴ ሎተሪዋ ባለሚሊዮኑ ሎተሪዋ እራ 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 ወይኔ ጓዴ ወይኔ ወንድሜን አንከራተትኩት ወንድሜ እራ እራ ነገር ያዘው እሺ ያዘው ወደዚህ ያያችሁ እኔ ነው እሺ ደስ አላላችሁ እንደ ፈገግ በሉ እሺ ለጥቅማ ናናት ግባ ግባ ለጥቆዳ እነሆ አብርቆ እነሆ ብቻ ጥሬ ብርቆ በለማ አስገባማ ግባ ለጥቅ ለሀገር ልጅ እናቴ ነይ እሰይ እቹ አምላክ የሰጠችንን አንድ ላይ ተካፍለን እንበላታለን። ናማ ዘዋሪ አስርቀን እሺ ግቡና ተላለፍ ግድም ነው የገበረ ድካም የሥራ ውጤት ነው አባይ ማዶ ፊላው ስር ያለው በሬራና ገበሬ አባይ ማዶ ፊላው ስር ያለው በሬ